በአንዲት አነስተኛ ከተማ አንድ በሀብቱ በጣም የሚታወቅ ባለጸጋ ነበር። ይህ ባለጸጋ የአካባቢው ሰው በሙሉ የሚያውቀው ንፉግ፣ ቀማኛ፣ የማይሰጥ ገብጋባ አድርጎ ነው የሚችለው። እንዲሁም በአካባቢው ህብረተሰብ ዘንድ መጠሪያው ንፉግ። በዚሁ አካባቢ ደግሞ አንድ ጫማ ሰፊ በጣም ድሃ የሆነ ነገር ግን ካለው ላይ ለተቸገሩት የሚሰጥ የሚራዳ አንድ ግለሰብ ነበር። ይህ ግለሰብ በአካባቢው ዘንድ በጣም ይወደድ፣ ምክንያቱም ይሰጣል። ምክንያቱም ካለው ላይ ቆርሶ ለሰዎች ያካፍላል። በዚህ የተነሳ ሰዎች ሁሉ ስለሚቀርቡት ወደ እሱ እየመጡ አንተ ድሃ ሆነህ ሳለ ለሰው ሁሉ ትሰጣለህ፣ ያንተን ታካፍላለህ። ይህ ባለጸጋ ግን በሀብት ላይ ሀብት እየደረበ በንብረት ላይ ንብረት እየደረበ ገብጋባ ነው። አፈጣጠሩ እንዴት ነው እያሉ ያሙለታል። ይህ ድሃ ጫማ ሰፊ ፈገግ እያለ አንገቱን ዝቅ ያደርግ፣ ምንም ነገር አይናገርም። ሁኔታዎቹ ሁሉ በዚህ ቀጠሉ። ወደዚህ ጫማ ሰፊ ዘንድ እየመጡ ያንን ገብጋባ የሚባለውን ንፉግ የሚባለውን ባለጸጋ ያሙለት ነበር። ከዕለታት አንድ ቀን ያ ንፉግ ተብሎ የሚታወቀው ያ ገብጋባው ሰውዬ ግን ባለጸጋው ግን ባለሀብቱ በሕይወት ከዚህ ዓለም ተለየ። በዚህም ጊዜ በአካባቢው ህብረተሰብ ዘንድ አንድ ያልተለመደ እንግዳ የሆነ ነገር ተከሰተ። ከመካከል አንዱ ግለሰብ ተነሳና ከዛሬ ጀምሮ ስሰጣችሁ የነበረውን መድኃኒት አቋርጫለሁ፣ ምክንያቱም መድኃኒት እንዳከፋፍል ስሰጣችሁ የነበረው ባለጸጋ ሞቷል አለ። ሰዎች ሁሉ ተገረሙ። ቀጥልና አንደኛው ደግሞ ከዛሬ ጀምሮ እንጀራ በነፃ ማደል አልችልም፣ ምክንያቱም እንጀራ በነፃ እንዲሰጥ እንዳከፋፍል የሚያደርገው ያ ባለጸጋ ሰውዬ ሞቷል አለ። ሰዎች ሁሉ በማይገባ ሲያሙት የነበሩት አሁን አፋቸውን ይዘው መገረም ጀመሩ። ያ ድሃ ጫማ ሰፊ ግን ሁሉን ነገር ያቀላል። ለካ ያ ሀብታው ገብጋባ ሆኖ ሳይሆን ንፉግ ሆኖ ሳይሆን ቀኝ እጁ ስትሰጥ ግራው እንዳታይ በሰዎች በኩል መድረስ ፈልጓል። አያችሁ፣ ሰዎች ሁሉ ሀብት ስላላቸው በሀብት ላይ ሀብት ስላከማቹ በስኬት ላይ ስኬት ስለደረቡ አይሰጡም ማለት አይደለም። ቅጽል ስም እያወጣችሁ የምታሸማቀቁ አንገት የምታስደፉ አንዳንድ ሰዎች መስጠት ማለት ካሜራ ተደቅኖብህ ማከፋፈል ማለት አይደለም። ግራ ሲሰጥ ቀኝ እንዳያይ፣ ቀኝ ሲሰጥ ግራ እንዳያይ ብሎ በሰዎች በኩል መድረስ የሚቻል ሲጀመር ስኬታማ ሰው ንፉግ ቢባል ገብጋባ ቢባል አይሰጥም ቢባል የሀብት ማማው ላይ ስኬቱ ላይ ወይም ደግሞ ንብረቱ ላይ የደረሰበትን አግባብ የሚያቀሱ ስለሆነ መብቱ ነው። አፈርግቶ መከራውን አይቶ ስቃውን አይቶ ባመጣው ሀብት እርዳ የሚል አስገዳጅ ሁኔታ ልናስቀምጥለት እንጂ። ያም ሆኖ ግን የሚሰጡ ሰዎች በአይናችን ስላላየናቸው የሚሰጡ ሰዎችን እኛ ስላላየናቸው አይሰጡም ብሎ መፈረጅ አግባብ አይደለም። መስጠት ማለት መርዳት ማለት ለሰዎች ጊዜያዊ ችግር መፍትሄ ማምጣት ማለት ነው እንጂ መታየት ማለት አይደለም። ሰክሰስፉል እስክትሆኑ ድረስ አፈርግጣችሁ ተነሱ። ከዛ በኋላ ደግሞ ሰማማት ትጀምራለህ። ሰዎች በውጭ ገጽታቸውና በሚወራባቸው ወሬ መስናቸው። አንዳንድ ጊዜ ዝም ብለው የሚሰሩ ሰዎች፣ ዝም ብለው የሚሰጡ ሰዎች፣ ዝም ብለው የሚለግሱ ሰዎች ከሚጮሁት በላይ ለዓለም ሚዛን ይደፋሉ። መልካም ስራን ለህሊና እንጂ ለሰው አታድርገው። አንተ መልካም በሰራ ቁጥር ያንተ መልካም ስራ ዓለምን መመገቡን መቼም አያውቁም። ስለዚህ ከሚጮሁት ሳይሆን ዝም ብለው ከሚሰሩት ሰዎች መካከል ወይ አምሳክ